አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል ሲል በራሱ ቲክቶክ አካውንት ላይ ስቶሪ ላይ ይህን መልእክት አስተላልፏል። ታዋቂው ቲክቶከር አዶናይ ከጃኒ ጋር የነበራቸው የፍቅር ግንኙነት ማክተሙን በይፋ አሳውቋል። አዶናይ በማህበራዊ ገጹ ላይ ባጋራው ተከታታይ መልእክቶች እሱና ጃኒ አሁን ላይ የተለያዩ መንገዶችን ለመምረጥ መወሰናቸውንም ገልጿል። ከተከታዮቹ ለሚነሱ ጥያቄዎች ምላሽ ለመስጠትና ያለበትን ወቅታዊ ሁኔታ ግልጽ ለማድረግ መልእክቱን ማጋራቱን የጠቀሰው አዶናይ ከጃኒ ጋር የነበረን የፍቅር ግንኙነት አብቅቷል ሲል በይፋ አሳውቋል። በርካታ ተከታዮቻቸው ግንኙነታቸው ለምን ሊቋረጥ እንደቻለና እዚህ ደረጃ ላይ እንዴት ሊደርሱ እንደቻሉም ማወቅ እንደሚፈልጉ እንደሚረዳ የጠቆመው ቲክቶከሩ ምንም ያህል በወዳችሁም ግን አንዳንድ ነገሮችን ለራሴ ማስቀረትን መርጫለሁ፣ ህይወት ነውና ያጋጥማል ሲል ምክንያቱን በዝርዝር ከመግለጽም ተቆጥቧል። በመጨረሻም ሁለቱም የራሳቸው መንገድ መምረጣቸውን ደጋግሞ በመግለጽ ተከታዮቻቸው ያለባቸውን ነባራዊ ሁኔታ እንዲረዱላቸውና ወደ አላስፈላጊ ወቀሳና ጫጫታ ከመግባት እንዲቆጠቡም ጠይቋል። ይህንን ማድረግ ለሁሉም ሰላምና መልካም እንደሚሆንም መልእክቱን አስተላልፏል። ፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፈት